ድብቁ የኢትዮጵያ ሴቶች አሳዛኝ የብዝበዛ ኔትወርክ። አንድ ስሟ እንዲጠቀስ የማትፈልግ ሳሪስ አካባቢ በሴተኛ አዳሪነት የምትሰራ ከክፍለ ሀገር በደላላ ተመልምላ ቀጥታ ካለችበት መንደር አውቶቡስ ተራ መጣች። አውቶቡስ ተራ የኢትዮጵያ ትልቁ ማለትም በኢትዮጵያ ለሚገኙ መጠጥ ቤቶችና ሆቴሎች ሴቶችን የሚያቀርቡ ደላሎች ያሉበት ስፍራ ነው። በሀገሪቱ ያሉ ጥሩ መልክና ቁመና ያላቸው ሴቶች ይመለመላሉ። በተለይ የትምህርት ደረጃቸው ዝቅ ያለና በበርካታ ማህበራዊ ችግር፣ በጦርነት፣ በተፈጥሮ አደጋ፣ በመደፈር ወዘተ ችግር የተተወተው ኢላማ ናቸው። ባለ ታሪኳ አውቶቡስ ተራ እንደደረሰች ሳሪስ አካባቢ ያለው መሸታ ቤት ለሴተኛ አዳሪነት ስራ ሲወስዳት ደቂቃ አልፈጅም። ታዲያ የብዝበዛ ታሪኳ እዚህ ጋር ይጀምራል። የደላላ 5000 ብር ክፍያ ቀጣሪው ከፍሎ በወለድ እንዲታሰብ ዕዳ ይመዘገባል። በምሽት ቤቱ የሚገኝ ማደሪያ እንድትገባ ይደረጋል። በወር አልጋ እንድትከፍል ይደረጋል። በውድ ጫማና ልብሶች በመግዛት ከ5 ሻንጣ በላይ የልብስ ሀብታም እንድትሆን ትገደዳለች። ምናልባትም ብትኮበልል ለድርጅቱ ኪሳራ መካከሻ መያዣ መሆኑ ነው። አንድ ታኮ ጫማ ከ3 እስከ 5 ሺህ ይገዛል። አንድ ሴት ብትጠፋ ልብሶቿን በመሸጥ ብቻ ባለቤቱ በመቶ ሺዎች የሚቆጠር ገንዘብ ያገኛል። ሽያጭ የሚጀምረው አዛው ባሉበት በቀሩ ሴቶች በአስገዳጅ ነው። አብዛኛው ምሽታ ቤት ባለቤቶች በአቅራቢያ የሴቶች ፀጉር ቤት፣ ኮስሞቲክስ ቤትና ቡቲክ አሏቸው ወይም ያለው ሰው ጋር የጥቅም ትስስር አላቸው። ስለዚህ የያዟቸው 10 ወይም 20 ሴቶች ዱቤም ቢሆን በካሽ ከእነዚህ ቤቶች ብቻ እንዲጠቀሙ ያስገድዳሉ። ዱቤም ከሆነ ይመዘገባል። መሸታ ቤቶቹ ማታ ስራ ሲጀምሩ ሴቶች መጠጥ ሳይዙ መቆም ሆነ መቀመጥ አይችሉም። ይህም በዱቤ ይመዘገባል። ጋባዥ አጠገባቸው ከመጣ ውድ የሆነውን መጠጥ በመጥራት ግድ ነው። አቅሙ ከሆነም ይጋብዛል። የመሸታ ቤቶች ውስጥ ካለው ምግብ ቤቶች ሌላ ቦታ መብላት አይቻልም። አዘው ሆኖ አለመብላትም አይቻልም። ዛሬ ማን ያበለው ተብሎ ቅጣትም አለው። ለአጭር የግብረ ስጋ ግንኙነት ከተስማማ የመበት ቤት ያዘጋጀውን አልጋ መጠቀም የግድ ነው። ለአዳር ከፈለገ የተስማሙት ሙሉ ገንዘብ በባለቤቱ አካውንት ይገባል። ኮሚሽንም ይታሰባል። ለሕክምና ለአንዳንድ ዕቃ ግዢ እንጂ ከግቢ እንዲወጡ አይፈቀድም። ከወጡም ስለላ ይላካል። ከፍተኛ የዕዳ ጫና ያለባት ወሩን ሙሉ ያለማቋረጥ መስራት አለባት። ስለዚህ ወሩን ሙሉ የወር አበባ እንዳታይ የሚያስችል መድኃኒት እንድትወስድ ትገፋፋለች። ብዝበዛው አንገሽግሿቸው ከመሸታ ቤት መውጣትና ጎዳናው አስፋልት ዳር ከቆሙ ከመሸታ ቤቶች ባለቤቶች ጋር የጥቅም ትስስር ያላቸው በአካባቢ ያሉ አንዳንድ ፖሊሶች በዱላ በመምታት በማስፈራራት ተመልሰው እንዲገቡ በሕግ ማስከበር ዘዴ ወደ መሸታ ቤቶች ውስጥ ብዝበዛ ዙሪት ይመልሷቸዋል። የእኛ ትውልድ ይህን ዘመን የተሻገረ የብዝበዛ ሰንሰለትና አልጠገብ ባይ ሰው መሳይ ደላላና የመሸታ ቤት ባለቤቶችን ስርዓት ሊያስይዝ ይገባዋል።